ዛሬ የምናየው እንዴት በጂ360 ዲ360 እንዴት ብር መላክ እንደምንችል። አሁን ፓስወርዳችን እናስገባለን። ፓስወርዳችን ካስገባን በኋላ እዚህ ላይ አሁን ዲ360 የሚባለውን ነው። አሁን እዚህ ነክተን ትራንስፈር ነካለን። እዚህ ማይ አካውንት ይላል። ዲ360 ሌላ ዲ360 ያለው አካውንት ካለ እዚህ ላይ ታገኙታላችሁ። ሎካል አካውንት ደግሞ አገር ውስጥ የሆነ ከዲ360 ሌላ፣ ኢንተርናሽናል ደግሞ ወደ ውጭ ሀገር ወደ ኢትዮጵያ የፈለጋችሁት ሀገር መላክ እንደምትችሉ። አሁን አካውንት አድ ማድረግ ከፈለጋችሁ አድ ቤኔፊሻሪ ተነኩና የዲ360 አካውንት ከፈለጋችሁ ይህንን ነክታችሁ የእነሱን ቁጥር ስማቸውን እዚህ አድርጋችሁ አድ ማድረግ ትችላላችሁ። ኦር በአይባን ቁጥራቸው እዚህ ጽፋችሁ ስማቸውን አድ ማድረግ ትችላላችሁ። በሁለት መንገድ ይቻላል። በዲ360 ላለው ሰው፣ ከዲ360 ውጭ ያለው ደግሞ እቺ ሎካል ትነኩና የአይባን ቁጥር እዚህ ትጽፋላችሁ። ካልሆነ የሞባይል ቁጥራቸውን እዚህ ትጽፋላችሁ። በአይዲ በኢቃማቸውን ሊሆን ይችላል፣ ግን እሱ ተመራጭ አይደለም። በኢሜይልም ይቻላል፣ ብዙም አይመረጡም። ያ በአይባን ቢሆኑም ተመራጭ ትክክለኛ የሚመጣው ማለት ነው። ሌላ ደግሞ ኢንተርናሽናል ከሆነ ከሀገር ውጭ ማለት ነው፣ ወደ ኢትዮጵያ የፈለጋችሁት ሀገር ማለት ነው። ከዚህ ሀገር መርጣችሁ መላክ ትችላላችሁ። ሆነን የምመርጠው ኢትዮጵያ ከሆነ ኢትዮጵያ ደግሞ የሚሰጠኝ 3 አማራጭ አለ። መጀመሪያ ቀጥታ ወደ ባንክ አካውንት፣ ወደ ዋሌት ደግሞ ማኒግራም ማለት ቀጥታ በካሽ የሚቀበሉት ማለት ነው። የመጀመሪያው ሞባይል አካውንት ባንክ አካውንት ማለት ይህንን ስትነኩ የባንኮቹ ስም ዝርዝር ያመጣል። በሙሉ ኢትዮጵያ ያሉት ባንክ ማለት ነው። አሁን ኮሜርሻል ባንክ ኦፍ ኢትዮጵያ ንግድ ባንክ ስለሆነ እሱን ከመረጥን አካውንት ቁጥር እዚህ እንጽፋለን። ሪሌሽንሽፕ ደግሞ ፋሚሊ ወይ ፍሬንድስ የሚለውን አለ። ከዛ ኒክኔማቸውን እዚህ የሙሉ ስም፣ የእነሱ ስም፣ የአባት ስም፣ የአያት ስም ጽፈን ከዛ አድ ማድረግ ይችላል። ያው አድ ስታረጉ ኮድ ይመጣል። ያንን ኮድ አስገብታችሁ አክቲቭ ይሆናል ማለት ነው። ሞባይል ዋሌት ደግሞ ኢቲቪ ስዊትሱን መርጣችሁ በሲቢኢ፣ ሄሎ ካሽ፣ ኤምፔሳ፣ ቴሌብር እሱን እኔ መርጣችሁ መላክ ትችላላችሁ። ቴሌብርም ቢሆን ነክታችሁ ሞባይል ቁጥሩን፣ ፋሚሊ፣ ፍሬንድስ የፈለጋችሁን መምረጥ ትችላላችሁ። ከዚህ ደግሞ የእነሱ ስም፣ የአባት ስም፣ የአያት ስም ትጽፋላችሁ ማለት ነው። ሌላ ደግሞ ፒክአፕ ካሽ ማለት ነው። ፒክአፕ ካሽ ደግሞ የምታደርጉት ማለት ነው እዚህ ሙሉ ስም፣ ይሄ የእነሱ ስም፣ የእነሱ ስም ከአባታቸው ስም፣ ይሄ የአያት ስም፣ የእነሱ ስም ከአባት ስም፣ አያት ስም አድርጋችሁ ሪሌሽንሽፕ ፋሚሊ ከሆነ ፋሚሊ፣ ፍሬንድ ምናምን ብላችሁ ጽፋችሁ ማለት የፈለጋችሁን መርጣችሁ ከዛ አድ ማድረግ ትችላላችሁ። ይህን ካረጋችሁ በኋላ ትክክለኛ ስሙን ኔክስት ይመጣላችኋል ማለት ነው። ከዛ አድ ስታረጉ ኮድ ይመጣል። ያንን ኮድ ከመጣ በኋላ
ፈቃድ ይሆናል ማለት ነው። ይደወልላቸዋል። ቁጥር 1 ወይ ቁጥር 2 ኮንፊርም ለማድረግ ምረጡ ትባላላችሁ። ከዛ መምረጥ አሁን ይህንን አሁን የተመረጠ አለ ኦልሬዲ የገባ ሴቭ የተደረገ እሱን አሁን የፈለኩትን ቁጥር መጻፍ እችላለሁ። 100 ሪያል፣ 200 ሪያል፣ 1000 ሪያል። ይሄ ዴ360 የሚባለው ሬቱ በጣም አሪፍ ነው ሲላክ። አሁን በዚህ ቀን ማለት ነው ዛሬ በጁን 29 1000 ሪያል 44729.22 ብር ነው። ሬቱ ጥሩ ነው። በሱም አድርጋችሁ መላክ ትችላላችሁ። አሁን አካውንቴ ውስጥ ብር ስለሌለው ወደ ሎካል ደግሞ ፈለጋችሁን መርጣችሁ አክቲቭ ካረጋችሁ በኋላ መላክ ትችላላችሁ። እዚህ ትራንስፈር መርጣችሁ በቃ የፈለጋችሁን እዚህ መምረጥ እየመረጣችሁ መላክ ትችላላችሁ። ኖርማሊ ዝርዝሩ ላይ ይመጣላችኋል። ከፈለጋችሁ ደግሞ እዚህ መርጣችሁ መምረጥ ትችላላችሁ። ሌላው ደግሞ የዴ360 እናንተን አካውንት ማክ ከፈለጋችሁ እዚህ አካውንት ዲቴል የሚለውን ስትነኩ አካውንት ቁጥራችሁን ይመጣል። ለሌላ ሰው ብር እንዲያስገባላችሁ ከፈለጋችሁ ይህንን መስጠት ነው እና ዲ360 አካውንት መሆኑን ማሳወቅ። ቴንኪዩ። ሌላ ነገር ደግሞ በዲ360 ካርድ ምናምን መሙላት ወይ ፓኬጅ መሙላት አይቻልም። ካርድ ግን ፔመንት ውስጥ ገብታችሁ ዋን ታይም ፔመንት ቴሌኮም፣ ከዚህ ሞባይሌ፣ ሊብራ፣ ጎ ቴሌኮም። አሁን የኤስቲሲ ከፈለጋችሁ እዚህ አይደለም የምትነኩት፣ ቀጥታ የአካውንት ነንበራችሁ ነው የሚጠይቀው። ካርድ ለመሙላት እዚህ ሳውዲ ቴሌኮም ካምፓኒ ሳዋ የሚለውን ነክታችሁ ነው ቁጥራችሁን ጽፋችሁ ከዛ የምትፈልጉት ያህል መላክ ትችላላችሁ። እየጻፋችሁ አሁን ሚኒመም 200 መላክ ከፈለኩኝ 30 ሪያል ቫት ነው። ሞባይልን ብመርጥ አሁን ሞባይሌ እቺን ነክተን ፕሪፔድ ከዛ ቁጥሩን እዚህ ትጽፋላችሁ። የሞባይል ቁጥር ማለት ነው። ከዛ የምትፈልጉትን ያህል እዚህ መጻፍ ትችላላችሁ። ለሞባይል ካርድ እና ፓኬጅ ዲ360 ብዙም አይመችም፣ ግን ለመላኪያ አሪፍ ሬት ያለው ባንክ ነው።